ቁርአን ተአምሩን ቢጠልቁት የማይቋረጥ የአላሁ ስብሓነሁ ወተዓላ ተአምራዊ ንግግር ነው። ይህም ተአምር አረቦችን አስደምሟቸው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ተአምር ይዘው ሲመጡ ቁረይሾች ከዚህ ተአምር ሰው ለማሸሸት ብዙ ነገሮችን ተናግረው ነበር። ታዲያ አረቦች ቁርአንን ሲሰሙ ተደምመው በስነ ጽሑፍ ብቃቱ ወደ እስልምና ገብተው ነበር። እስኪ አንድን ትልቅ የኢስላምን ልጅ የሰይዱና ዑመር ኢብኑ አልኸጣብን አሰላለም ልንገራችሁ። ሁላችሁ ታውቁት ይሆናል፣ ሲደገም ይጣፍጣል። ልንገራችሁ። ቁርአን ድግምት ነው፣ ሙሐመድም እብድ ነው እያሉ ቁረይሾች ናኙ። ያንም ሰይድና ዑመር እንደነሱ ከቁረይሾቹ ጋር ሙሽሪክ ነበር ረዲየላሁ ዐንሁ። ሐታ ምን ይላሉ ተናጋሪዎቹ? ዑመር ከሚሰል የዑመር አህያ ይሰልማል ብንል ይሻላል ይላሉ። በዑመር መስለም ላይ ተስፋ ቆርጠናል። ልቡ የደነደነ ነው። ይሄን ልቡን ቁርአን እንዴት እንደራደው እስኪ እንመልከት። ሰይድና ዑመር አንዴ ሰይፉን ታጥቆ ትጥቁን አጥብቆ ነቢዩን ሰለላሁ ዐለይሂ ወሰለም ለመግደል ይንቀሳቀሳል። ማቅናት ጀመረ፣ ቸኩሏል። ፊቱ ላይ ሸር ይነበብበት ነበር። መንገድ ላይ አንድ የሰለመ ሰሃባ አገኘ። ኢላ አይነ አንተ ያ ዑመር፣ አንተ ዑመር ወዴት ነህ አለው። ቃለ ሊአቅቱለ አለዚ ፈረቀ በይነና፣ ያ መሃላችን ገብቶ የለያየነን ግለሰብ ልገል ነው አለው። ማንን? ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። እሱ ልትገል ነው? አዎ። እንዴ አወተራ አነ በኒ ሃሽም የትሩኩክ፣ በኒ ሃሽም ይተውኛል ብለህ ታስባለህ አሉት። ነቢዩን ሰለላሁ ዐለይሂ ወሰለም ከመግደል እኮ የሚያግዳቸው ምንድን ነው? በኒ ሃሽሞች ይበቀሉላቸዋል። ይሄ ትልቅ መልእክት አለ። አንድ ዳዒም ምሽጉን አይቶ ነው መንቀሳቀስ ያለበት፣ አሊያም ሸሃዳም ፈልጎ በቃ ይግደሉኝ ወሹሃዳኡ ዐንደ ረቢሂም ዩርዘቁን ኸላስ ይችን ዱንያ ጣጣ ሸሂዱኝ ልገላገል ካላለ ጥንቃቄ እንደሚያስፈልገው ያሳያል። በኒ ሃሽም ይተውኛል ብለህ ታስባለህ አንተ ዑመር? ይገሉሃል እኮ አሉት። ምን አለ ዑመር? ወኢን ቀተሉኒ አለ፣ ይግደሉኝ እኔ ግን እገለዋለሁ። አሁን ተመልከቱ፣ ረሱልን ገደለ ማለት ሪሳላው ሊጠፋ ነው። ፍቅህ ተመልከቱ። ሰሃቢየው ምን አለ? ኢዘን እብደ ቢአህሊክ፣ በቤተሰብ ጀምር አለው። ምን ማለት ነው አለ ዑመር። ያኒ ፋጢማ ያንተ እህት ፋጢማ ናታ ሰለመች እንዴ? አዎን። ተቆጣ ዑመር። አሁን እዚህ ጋር አንድ ፍቅህ እንማራለን። አንድ ዳዒ ከሚሞት ሌላው ቢሰዋ ይሻላል። ግልጽ ነው። እሱ ቢኖር ትውልድ ያስተምራል። ለዛ ነው ሰይድና ዑመር ምን ይላሉ? ለመውቱ ዓሊሚን አሸዱ ሚን መውት አልፍ ዓቢድ ይላል። አንድ ዓሊም መሞት እኮ አንድ ሺህ ዓቢድ ጋር ቢሞቱ አይወዳደርም። ሸሪዓ ጠፋ ማለት ነው። እዚህ ጋር ግን 1000 የሚሰግድ ሰው ይሆናል የጠፋው። ረሱልን ገደለ ማለት ሪሳላው ቆመ ነው። ስለዚህ ምን አለ? በእህት ጀምራለሁ። ምን ሆናለች? ሰልማለች። ፋጢማ ሰልማለች። ከዑመር በፊት ነው የሰለመችው። የእሳቸው ወንድምም ዘይድ ብኑ አልኸጣብ ከዑመር በፊት ነው የሰለሙት። ሰይድና ዑመር እንደተቆጣ ወደ እህቱ ቤት አቀና። እንደደረሰ በጣም የሚገርማችሁ መካ ላይ ተጽዕኖ ስለነበር በጓሮ ቁርአን ይማሩ ነበር ተደብቀው። የሷን ባል ሰዒድን፣ ሰዒድ ሁላችሁ ታውቁታላችሁ፣ ከዐሽረል ሙበሸሪን ውስጥ አንዱ ነው። ጀነት ውስጥ በዱንያ የጀነት ናችሁ ከተባሉ 10 ሰዎች ውስጥ አንዱ ሰዒድ ነው። ሰዒድ ብኑ ዘይድ ብኑ ዐምር ብኑ ነውፈል። ዐምር ብኑ ነውፈል አያቱ ከእስልምና በፊት በተውሒድ ላይ የኖሩ ነበር። የሰዒድ አያት ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ረአይቱሁ የጅሩ አስዋበሁ ፊል ጀና ይላሉ። ዐምር ብኑ ነውፈልን ጀነት ውስጥ አየሁት፣ ልብሱን ጀነት ውስጥ እየጎተተ። አያቱ ሰዒድ በጀና የተበሰረ የፋጢማ ባል። እነሱን ደግሞ ቁርአን የሚያስተምራቸው ኸባብ ብኑል አረት የሚባለው ሰሓባ ነው። ተደብቆ በጓሮ ገብቶ ቁርአን ያቀራቸው ነበር። ሰይድና ዑመር የአላህን ቀደር ተመልከቱት።
እሳቸው ወደ ፋጢማ ቤት ሲሄዱ የሷ ባልና ፋጢማ ቁጭ ብለው ኸባብ ቁርአን ያቀራቸው ዑመር ደረሱ የቁርአን ድምጽ ሰምተዋል ተምተማት የሆነ ጉርምርምታ በሩን በኃይል ቆፈቆፉ ማን ዑመር አወቁ ዑመር ኃይለኛ ከባድ ነበር ማን ዑመር ክፈቱኝ ከዛ ኸባብ ኢብኑ አልአረትን ሸጓጎጡት ከፈቱት ዑመር እንደገባ ምንድነው ስሰማው የነበር ድምጽ አላቸው ላ ሸይ ምንም አይደለም አምጣው ነው ምልህ ብሎ ባሏን አንዴ መታው ሰዒድን ሲመታው ኃይለኛ ናቸው ሰይድና ዑመር አንዴ ተዘረረሱ ደም ወጣው በእግሩ አንገቱን ረግጦ ትንፋሽ አሳጣው ይህን ስታይ ፋጢማ አልቻለችም ዑመርን ዳስትዘው አንዴ እሷንም መታት ወድቃ ደም ሆነች ይህን ሰይድና ዑመር ልቡ ትንሽ የእህቱን ደም መለወስ ሳይ በደም መታጠቧን ሳይ ልቡ ተነካ አምጡት እኮ ነው ምላችሁ እሷ ምን አለችው አዎ ሰልመናል አንተም ነጃሳ ነህ ቁርአኑን አንሰጥህም አለችው ስጪኝ ነው ምልሽ ታጠብ አሊያም ውዱእ አድርግ አንተ ነጅሱን ጣሃራ ያልሆነ ሰው አይነካውም አለችው ሰይድና ዑመር አማራጭ የለው ቢገላትም እንደማትሰጠው አወቀ ወጣ ውዱእ አደረገና ገባ የሚያነቡትን ቁርአን ሰጠችው ቋንቋ ላይ ምጥቀት አላቸው ማንበብ ጀመረ ጣሃ ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلى الرحمن على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى الله لا إله إلا هو له الأسماء الحسنى سيدنا عمر ينانكس لك አንብበው ሲጨርሱ فاهتز عمر ይላሉ ዑመር ተርገፈገፈ የቁርአን አገላለጽ ማረከው كزام ديازونا قرآن فقال ما أحسن هذا الكلام وأكرم من ميامر يتكبر درقوهم مسعب دلوني على محمد ود محمد أملاكتني على رسول قاعد اسلمنا أن تقبله الله أكبر عمر بسلم بت عنكز ميتعلو سوچم الله عليه እና ዑመር የሰለሙበት ምዕራፍ ጦርነት ደግሞ የሚከፍቱበት አለ እና ዑመር እንደወረደ ነው የተቀበሉት الرحمن على العرش استوى እንዴት እኔን አይመለከተኝ በቃ እንደወረደ ነው መቀበል ከይፍያ ቢድዓ ነው መጠየቅ ቁርአን አዳማጮችን ልብ የሚቆጣጠር ተአምራዊ የአላህ ቃል وصلى الله وسلم وبارك على نبينا محمد